እሺ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ዛሬ ስለ አንድ ወሳኝ ጉዳይ ነው የምናወራውም ስለ ብራንድ ምንነት ነው የምናወራው። እንግዲህ ብዙ ጊዜ ብራንድ ሲባል እንሰማለን፣ ግን ያ ነገር ምንድን ነው የሚለውን ነገር በጣም በአጭር ቪዲዮ ዛሬ ላብራራላችሁ ነው የመጣሁት። ስለዚህ ፔጃችንን ሰብስክራይብ ያላደረጋችሁ፣ ፎሎ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች አስተዋውቁልን። እንግዲህ ብራንድ ምንድን ነው ብለን በምንጠይቅበት ጊዜ ብራንድን ሰዎች ከላይ እንደጠቀስኩት በብዙ መልኩ ዲፋይን ያደርጋሉ። እንግዲህ ብራንድ የምንለው ነገር የአንድ ኩባንያ ምርት ወይንም አገልግሎት ከሌሎች ተወዳዳሪዎች የሚለይበትን ጠቅላላ ግንዛቤ ወይ ደግሞ ቶታል ፐርሰፕሽን ማለት ነው። ያ ማለት እንግዲህ ሁሉም ተቋማት የተለያዩ ምርቶችና አገልግሎቶችን ለገበያ ያቀርባሉ። ከነዚህ ምርቶችና አገልግሎቶች እኛ ወይ ደግሞ አንድ ተቋም ወደ ገበያ የሚያቀርበው አገልግሎት ወይንም ምርት በምንድን ነው የሚለየው፣ በምንድን ነው የሚሻለው የሚለውን ቶታል ወይ ደግሞ ጠቅለል ያለ መረዳት ወይ ደግሞ ፐርሰፕሽን ብራንድ ተብሎ ይጠራል ማለት ነው። ስለዚህ በቀላል ቋንቋ ብራንድ ማለት ደንበኞች ስለርሶ ወይ ደግሞ ስለኛ ቢዝነስ ሲያስቡ የሚሰማቸው ስሜትና የሚያስታውሳቸው ነገር በሙሉ ብራንድ ተብሎ ይገለጻል። እንግዲህ እዚህ ጋር ብዙ ነገሮችን መግለጽ እንችላለን። ሎጎአችን ሊሆን ይችላል፣ ከለራችን ሊሆን ይችላል፣ የውስጥ የአሰራር ሂደታችን ሊሆን ይችላል፣ ለደንበኛ የምንሰጠው ቦታ ሊሆን ይችላል፣ የምርታችን ወይ ደግሞ የአገልግሎታችን ጥራት ሊሆን ይችላል። በዘተርፈ ብዙ ነገሮችን መግለጽ እንችላለን። ሆኖም ግን ብራንድ ስንል ደንበኞች ስለኛ በሚያስቡበት ጊዜ ሁል ጊዜ የሚሰማቸው ስሜትና ስለኛ የሚያስታውሱት ነገር በሙሉ ብራንድ ተብሎ ይታወቃል ማለት ነው። ስለዚህ ብራንድ ምን ማለት አይደለም። ይህን ያነሳውበት ምክንያት ምንድን ነው? ብዙ ጊዜ ሰዎች ብራንድ ሲባል ሚስ አንደርስታንዲንግ ወይ ደግሞ የተሳሳተ ግንዛቤ ስላላቸው ብራንድ ማለት ምን ማለት አይደለም የሚለው መፍተን እንጀምራለን ማለት ነው። እንግዲህ ብራንድ ማለት ብዙ ሰዎች ብራንድን ከተለያዩ ነገሮች ጋር ያያይዛሉ። ለምሳሌ ከሎጎ ጋር ያያይዛሉ። ግን ብራንድ ሎጎ ብቻ አይደለም። ሎጎ የብራንዳችን ምልክት ነው። እሱ አሁን ኮካኮላ፣ እንደ ማክዶናልድ፣ እኛም ሀገር ውስጥ ትልልቅ እንደ ቴሌኮም አሁን ስታያቸው የራሳቸው የሆነ ሎጎ አላቸው። ያ ሎጎ ብቻውን ብራንድ ነው ማለት አይደለም። ያ የብራንዱ ምልክት ነው ማለት ነው። ሎጎ ማለት የብራንድ ምልክት ብለን የምንጠራው ነው ማለት ነው። ወይንም ደግሞ ስም ኦር ኔም እና መፈክር ወይ ደግሞ ስሎጋኖች አሏቸው ብዙ ተቋሞች ማለት ነው። ኦኬ። ስለዚህ እነዚህ ራሳቸው ብራንድ አይደሉም ብቻቸውን። እነዚህ ብራንድን ለመግለጽ የምንጠቀማቸው ወይ ደግሞ የሚጠቅሙ ቃላቶች የካምፓኒ ኔም እና መፈክር ወይ ደግሞ ስሎጋን የምንለው ነገር ይሆናል ማለት ነው። እንዲሁም ደግሞ ብራንድ ማስታወቂያ ወይ ደግሞ አድቨርታይዝመንት ብቻ አይደለም። ተቋማት ብዙ ጊዜ አድቨርታይዝመንት ያካሂዳሉ። ያ አድቨርታይዝመንት በተለይ አሁን በቲቪ አድኛ ሀገር ላይ ኮመን ስለሆነ ማለት ነው የምናያቸው ብዙ ማስታወቂያዎች አሉ። በቃ ብራንድ ማለት ያ ነው ብለን እንደመጣ ያ ግን አይደለም። አድቨርታይዝመንት ወይ ደግሞ ማስታወቂያ ማለት ብራንዱን ለማስተዋወቅ የሚውል መሳሪያ ነው። ብራንዱን ለማስተዋወቅ የምንጠቀምበት ነው ማለት ነው። ስለዚህ የጠንካራ ብራንድ ዋና ዋና ክፍሎች ምንድን ናቸው ብለን ስናስብ ጠንካራ ብራንድ የሚገለጽባቸው የተለያዩ መገለጫዎች አሉት። የመጀመሪያው አንድ ብራንድ የራሱ የሆነ ማንነትና እሴት አይደንቲቲ ኤንድ ቫልዩስ አሉት። እንግዲህ ተቋም የራሱ የሆነ ተልእኮና እሴት ወይ ደግሞ ሚሽን ኤንድ ቫልዩስ ይኖሩታል። why does this company exist or why does this business exist? የተቋም ለምንድን ነው የኖረው የሚለውን ሚሽን ያስፈልጋል። እንዲሁም ደግሞ ተቋሙ እንደ ኮር ፕሪንሲፕል የሚያስቀምጣቸው እሴቶች ወይ ደግሞ ቫልዩዎች ይኖሩታል። ይሄ አንዱ የብራንድ መገለጫ ነው። ሌላ እንግዲህ ብራንድ የራሱ የሆነ ማንነት ወይ ደግሞ ፐርሰናሊቲ አለው። ለምሳሌ ብራንዶ የሰዎች ባህሪ ቢኖረው ምን ይመስል ነበር ብሎ መጠየቅ አንዱ ሊሆን ይችላል። ቀልጣፋ ነው፣ ተወዳጅ ነው፣ ባለስልጣን ነው፣ አስተማማኝ ነው የሚሉትን ነገሮች ልክ እንደ ሰዎች ባህሪ ብራንድም የራሱን የቻለ አይደንቲቲ ወይ ደግሞ ፐርሰናሊቲ አለው ማለት ነው። ሌላ የእይታ ገጽታ ነው፣ ሁለተኛው ነጥብ ማለት ነው። ብራንድ የሚገለጸው የራሱ የሆነ የእይታ ገጽታ ሊኖረው ይገባል። ለምሳሌ ሎጎና ቀለማት ኮንሲስተንት የሆኑ ማለት ነው። አሁን አንድ ተቋም የሆነን ቀለም ወይ ደግሞ የሆነን ከለር ሲመርጥ ያ ቀለም የዛ መገለጫ ነው። አሁን ለምሳሌ ኢትዮጵያ ውስጥ ስም መግለጽ አስፈላጊ ስላልሆነ ተቋማትን ብትመለከቱ ትልልቅ ተቋማት የራሳቸው የሆነ የመገለጫ ቀለም ወይ ደግሞ ከለር አላቸው። እንዲሁም ደግሞ ሎጎ አላቸው። ሎጓቸው
በየጊዜው በየቀኑ የሚለዋወጥ ሳይሆን በቋሚነት የሚቀመጥ ነው ማለት ነው። ስለዚህ ይህንንም ማየት እንችላለን ማለት ነው። ሌላው የተስፋ እና ልምድ ወይ ደግሞ ፕሮሚስ ኤንድ ኤክስፒሪየንስ የምንለው ብራንድ ማለት እንግዲህ እኛ በማስታወቂያ ጊዜ ብዙ ቃል ኪዳን ወይ ደግሞ ቃል ልንገባ እንችላለን ለደንበኞቻችን። ደንበኞቻችን የሆነ ነገር ጠብቆ ነው ወደኛ የሚመጡት፣ እዛ ላይ ያስተዋወቅ ነው ማለት ነው። ያንን ነገር ማየት አለባቸው፣ ያንን ፕሮሚስ ማግኘት አለባቸው ማለት ነው። ስለዚህ ሁል ጊዜ ሲመጡ በ30 ደቂቃ ውስጥ ትኩስ ፒዛ እናደርሳለን ብለን ቃል ከገባን ያንን ነገር መፈጸም መቻል አለን። ያንን የማናደርግ ከሆነ ደንበኞች በእኛ ደስተኛ ሳይሆኑ የብራንዳችን ስም ሊሸረሸር ይችላል ማለት ነው። ምንም የማይበላሽ ቴክኖሎጂ አሁን ብል በቃ ማለት የለብኝም ካልኩ ግን አይበላሽም ማለት ነው። ሌላ የከስተመር ኤክስፒሪየንስ ወይ ደግሞ የደንበኞች ልምድ ነው። ደንበኞቹ ምርቶን ከመግዛት አንስቶ እስከ ድጋፍ አገልግሎት ድረስ የሚያገኙት አጠቃላይ ልምምድ ማለት ነው። ምን ያክል ትሪት አድርገናቸዋል፣ ምን ያክል ቤተኝነት እንዲሰማቸው አድርገናቸዋል የሚለውን ነገር በውስጡ ይገልጻል ማለት ነው። ስለዚህ ብራንድ በእነዚህ ዋና ዋና ነገሮች አንድ ጊዜ ደግማቸዋለሁ፣ ማንነትና እሴት አለው፣ የእይታ ገጽታ አለው፣ ተስፋና ልምድ ወይ ደግሞ ቃል ኪዳንና ተሞክሮ አለው። ከዛም በተጨማሪ ብራንድ የደንበኛ ልምድ አለው ማለት ነው። ስለዚህ ስለ ብራንድ የምናነሳቸው ዋነኞች ነጥቦች ናቸው ማለት ነው። ብራንድ ለምንድን ነው የሚያስፈልገው ብለን ስናይ ባይኖርስ ምን ችግር አለው የሚለውን ነገር ማንሳት ጥሩ ነው። ብራንድ መኖሩ የሚጠቅመን የመጀመሪያው ልዩነትን ይፈጥራል። ገበያ ላይ እንደምታውቁት በርካታ ተፎካካሪዎች አሉ። ብራንድ ካለን ሰዎች በቀላሉ እኛን ተመስለው ሊመጡ አይችሉም ማለት ነው። ሌሎች ተፎካካሪዎች የተለየ አይደንቲቲ ያለን፣ የተለየ ገጽታ አለን። ደንበኞች እኛን በቀላሉ ለይቶ ምርትና አገልግሎታችንን ይጠቀማሉ ወይ ደግሞ ሊጠቀሙ ይችላሉ ማለት ነው። ሌላ ታማኝነትን ይገነባል። ደንበኞች በአንድ ብራንድ ካመኑ በተደጋጋሚ ግዢ ይፈጽማሉ ከዛ ብራንድ ማለት ነው፣ ለሌሎችም ይመሰክራሉ። ስለዚህ ብራንድ መኖሩ እኛ ለደንበኞቻችን ታማኝ መሆናችንን ወይ ደግሞ ከነሱ ጋር ያለንን ግንኙነት ታማኝ ሎያል ያደርጋል ማለት ነው። ሌላ የተሻለ ዋጋ ለመጠየቅ ይረዳል። እኛ ለምሳሌ ጥሩ ብራንድ ካለንና ምንም ብራንድ የሌላቸው ሰዎች ከኛ እኩል ዋጋ ሊጠይቁ አይችሉም። ስለዚህ ፕራይስ ላይ ሊደር እንሆናለን ማለት ነው። እነዚህ ዋና ዋና ነጥቦች ስለ ብራንድ አንሳት እንችላለን ማለት ነው። ስለዚህ ብራንድ ማለት አንድ ተቋም ወይ ሎጎ ወይ ማስታወቂያ ወይ ከለር አይደለም። ከዛ በላይ ሆነ የአሰራር ሂደታችንን፣ የኛም ማንነት፣ ባህሪ፣ ገጽታ፣ የአሰራር ሂደት ከደንበኛ ጋር ያለንን ግንኙነት በሙሉ የሚገልጽ ነገር እንደሆነ በዚህ ማወቅ እንችላለን ማለት ነው። የሚጠቅም ከሆነ ላይክ አድርጉልን። መልካም ጊዜ ይሁንላችሁ። በሚቀጥለው ደግሞ በሌላ ቪዲዮ ከሰታለሁ። ባይ